ሰላም ቅዱሳን ይህንን ቪዲዮ በእግዚአብሔር ፍቅር እስከ መጨረሻ ተከታተሉት። ወንድማችሁ አገልጋይ አቢ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ዘፍጥረት መጽሐፍ ምዕራፍ 22 ላይ ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል እና እግዚአብሔር ለአብርሃም ብዙ ተስፋ ቃል ገብቶለት ፈጽሞለት ተስፋ ቃሉን ከፈጸመለት በኋላ እግዚአብሔር አብርሃምን ፈተነው። ያዕቆብ መልእክት ላይ ስለ እግዚአብሔር ፈተና ወንድማችን ሐዋርያው ቅዱስ ያዕቆብ ሲናገር እግዚአብሔር በክፉ አይፈተንም ካለ በኋላ እርሱ ራሱ ማንንም አይፈትንም ይላል። እግዚአብሔር የማይፈትነው በክፉ ነው። አብርሃምን እግዚአብሔር ሲፈትነው ድምፁን አሰምቶ ነው የፈተነው። ሰይጣን ግን የሰው ልጆችን ሲፈትን የሰይጣን ፈተና የሚታወቀው ከጅምሩ ሳይሆን ካለቀ በኋላ ነው። ጥሏቸው ነው የሚፈትናቸው። እግዚአብሔር ልጆቹን ሲፈትን ከድምፁ ነው የሚጀምረው። ድምፁን አሰምቶ አብርሃምን ሲፈትነው ዘፍጥረት 12 ላይ የሰማውን ድምፅ አሰምቶታል። ከሀገርህ ከዘመዶች ተለይተህ ውጣ የሚለውን ድምፅ። ኔክስት 15ኛው ምዕራፍ ላይ መጥቶ እግዚአብሔር እኔ ላንተ ጋሻ ነኝ ያለውን ድምፅ። 17ኛው ምዕራፍ ላይ እኔ ኤልሻዳይ ነኝ ያለውን ድምፅ 22ኛው ምዕራፍ ላይ አምጥቶ ልጅን ሰዋልኝ ብሎ ፈተነው። አብርሃም ያንን ፈተና ያለፈበት መንገድ ትላንት የሰማውን ድምፅ ደግሞ ስለሰማ ነው። አንድ ነገር አስተውሉ ወገኖቼ፣ አንድ መምህር ትምህርት ቤት ክላስ ውስጥ የሌለውን ተማሪ አይፈትነውም። እግዚአብሔር በመልካም ፈተና ውስጥ የሚያሳልፋችሁ ሰዎች እግዚአብሔር ክላስ ውስጥ አላችሁ ያላችሁ ነው። አላችሁ ከኔ ጋር አላችሁ፣ መንገዴን ተምራችኋል እያለ ነው። የእግዚአብሔርን መንገድ የተማሩ ሰዎች ናቸው በፈተና ውስጥ የሚያልፉት። በአብርሃም ዘመን ብዙ ሰዎች አሉ ያልተፈተኑት። ለምን? ክላስ አልነበሩም። እግዚአብሔር በጠራቸው ሰዓት አልነበሩም። አብርሃም ግን በእግዚአብሔር ክላስ ውስጥ ስለነበረ እግዚአብሔር ፈተናን አዘጋጅቶ ፈተነው። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም በምታልፉበት ፈተና እግዚአብሔር በክብር ያሳልፋችኋል። ከእግዚአብሔር የሆነ ፈተና ከድምፁ ነው የምትጀምሩት። ከሰይጣን የሆነ ማንኛውም ፈተና ላይፋችሁ ላይ እንዳይሰራ በኢየሱስ ስም ጸልያለሁ። ከሰይጣን የሆነ ፈተና ምታቁት ከውጤት በኋላ ነው። ከጣለ በኋላ ነው ብላችሁ ምትነቁት። ከእግዚአብሔር የሆነው ፈተና ግን ከድምፁ ነው የሚጀምረው። እግዚአብሔር ለአብርሃም ያንን የሚያምረውን ድምፁን አሰምቶ ነው የጀመረው። አብርሃም ተደስቶ ፈተናውን አለፈ። በኢየሱስ ስም የእግዚአብሔር ፈተና ሲደርስ በቃ ተስፋ እንዳትቆርጡ። እግዚአብሔር ድምፁን አሰምቶ ይፈትናችሁ። ተባረኩ። ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። እግዚአብሔር ይባርካችሁ።